ሀገር ያሉ እህቶች የምትዩ ነገር ካለ መጨረሻ ላይ መልእክት ካለሽ? አረብ ሀገር ወይም በስደት ላይ ያሉ ማለትም ኢሮፕም አሜሪካንም ስደት ነው፣ ግን እነዛ ሀገራት የምትኖርበት ስደት ነው። ዜግነት የምታገኝበት፣ መቀመጫህን የምታረግበት፣ የምትማርበት፣ በተለያዩ ነገሮች ራስን ቢልድ የምታረግበት ነው። የአረቡ ለየት የሚለው ለራሳቸው አይኖሩም፣ ዋጋ ያስከፍልሃል። ተመልሰው ሲመጡ መስመር ላይ አይገቡም፣ ምክንያቱም ኔትወርኩ በጣም ክራውድድ ነው። ሰው እድል አይሰጣቸው። እንደውም እንኳን ጠየከኝ እንጂ የአረብ ሀገር ሴት ተብሎ ቅጽል ስም አለን። ማቹርድ አይደሉም፣ ፊውዝ አቃጥለዋል፣ የተለያየ ስያሜ ይሰጣቸዋልና በትንሽ ነገር ይታለላሉ፣ ይሸወዳሉ ምናምን። ይሄ የሚመጣው አብዝቶ ከመውደድ ነው። ማለት እዛ ብቸኝነት ነው። የራስን ዜጋ ለማግኘት ሀበሻ ሲያገኙ በመስኮት እንደብርቅ እጃቸው የሚያውለበልቡ ብዙ እህቶች አሉ። አንድ ሰው እስከ የመን አብሮን የሄደ ሀበሻ ነበርና ምን አለኝ መሰለ፣ 9 ቤተሰብ ካለሽና ስደት ከወጣሽ አለኝ 10ኛ ደሃ አንቺ ነሽ። እነሱም ሰው አይሆኑም፣ አንቺም ሰው አትሆኚም። ምክንያቱም ለራስሽ ሳትቆሚ ስለምታካፊ፣ እነሱም ደግሞ አንቺን ተማምነው ቁጭ እንዲሉ ስለምታረጊ 10ኛና አሳዛኝ ደሃ ትሆኛለሽ ብሎኝ ያውቃል። ማስተላለፍ የምፈልገው መስጠት እንዳለ ሆኖ መርዳት እንዳለ ሆኖ ግን ለራሳቸው የሚሆን ነገር መያዝ፣ ተስፋ አለመቁረጥ፣ ከዜሮ መጀመርን አለመፍራት። ቆንጆ ልብስ ለብሰን ስለመጣን ዝም ብለን ቀልተን ወፍረን ስለመጣን በስትረስም ይወፈራል። በቂ ነው ብለው ይዘው የመጡት ነገር በቂ እንዳልሆነ ነው የሚነገራቸው። እና ለኔ በስደት ላይ ላሉ እህቶቼም ወንድሞቼም ምንም የሚያዙ በቂ አይሁን። ቅድም ብያለሁ፣ የራሴን ነገር ከመሸጥ ነው የጀመርኩት። ትንሽ ነገር ከያዙ፣ ምክንያቱም አውቃቸዋለሁ ምን ያህል ጀግና እንደሆኑ። ማለት ሊስትሮ ቢጀምሩ መለወጥ ይችላሉ፣ በስራ አያፍሩ። ምክንያቱም ሽንት ቤት አጥበ ተጮህ በዋጋ ከፍለ መምጣትን ካወክ እዚህ ቁጭ ካለ ሰው በደንብ ይበልጣሉ። ስለዚህ ለራሳቸው እድል ይስጡ፣ በፍጹም ተስፋ እንዳይቆርጡ። የሚተማመኑት እግዚአብሔርም ይሁን አላህ ይሁን ብቻ ተፈጥረዋል፣ ዝም ብለው አልበቀሉ። ስለዚህ ያ የፈጠራቸው ይጠብቃቸዋል። ልባም ናቸው፣ ቅን ናቸው። እዛ ቅንነት ላይ ደግሞ ብልሃት ይጨምሩ።